በዚህ ቪዲዮ ስለ ጎንደሪያን ፔሪድ እናያለን። One of the political development of this period was the northward orientation of political center of the Christian kingdom from the northern Shawa highland to the Lake Tana region in the Gondar area ማለት ነው። ስለዚህ በጎንደሪያን ፔሪድ ጊዜ ከነበሩ የፖለቲካል ዴቨሎፕመንቶች ውስጥ አንዱ ምንድነው አቅጣጫው መቀየሩ ነው። የክርስቲያን ሃይላንድ ኪንግደም ፖለቲካል ሴንተሩን ከኖርዘርን ሸዋ ሃይላንድ ወደ ሌክ ጣና አካባቢ ሪጅን ወይም ሌክ ጣና አካባቢ ሪጅን ማለት ደግሞ ጎንደር ያለበት አካባቢ ነውና በዚህ ሪጅን ላይ ነው ጎንደሪያን ፔሪድ ሪጅን ላይ ነው ማለት ነው ወደ ጎንደር ኤሪያ shift ያደረገው ወይም የቀየረው it was because of the temporary recovery of adalities and the Oromo population pressure እና ባለፈው ክርስቲያን ሃይላንድ ኪንግደም ፋውት ካደረገ በኋላ ከሙስሊም እንትኑን ስልጣኑን እንትን ይዞ አጠንክሮ ኮንሶሊዴት አድርጎ እንዳይቆይ ያደረጉት ከነበሩ ፋክተሮች ውስጥ ከአራቱ ፋክተሮች ውስጥ አንዱ ምንድነው ሪትሪቲንግ ያደረጉ እየሸሹ ያሉ የተሸነፉ አዳሊቲዎች እና የኦሮሞ ፖፑሌሽን ፕሬሸር ተጠቃሾቹ ናቸው። ስለዚህ እነሱ የኦሮሞ ፖፑሌሽን ሙቭመንት እና ሪትሪት ያደረጉ ያሉ አዳሊቲዎች ከፍተኛ የሆነ ጫና ያሳደሩበት ስለነበረ ነው ማለት ነው shift ሊያደርግ የተገደደው። basically the period of Gondar was started from the reign of Emperor Sarsa Dingil. That means when the political center of Ethiopian Empire shifted to Gondar area ማለት ነው። ስለዚህ የጎንደር ፔሪድ basically ስናየው በሳርሳ ድንግል ጊዜ በሳርሳ ድንግል የንግስና ጊዜ ነው የጀመረው ይላል። ነገር ግን ዋናው ጎንደር ሳይሆን like ገና የዛኔ ነው የጀመረው ጅምርቱ ላይ ያለ ማለት ነው። ኢምፔረር ሚናስ stayed in eastern ጎጃም at መንግስተ ሰማያት but in meantime he shifted his center to power into ሌክ ጣና region ማለት ነው። ስለዚህ ኢምፔረር ሚናስም በኢስተርን ጎጃም መንግስተ ሰማያት ቦታ ነበር ሰፍሮ የነበረው። ነገር ግን በኋላ ላይ ሴንተሩን ወደ ሌክ ጣና region እሱም shift አድርጎ ነበር ማለት ነው። Emperor Sarsa Dingil attempted to establish a royal camp at Guzara when in France in 1571 ማለት ነው። ስለዚህ ኢምፔረር ሳርሳ ድንግል ሮያል ካምፕ የንጉሶችን እስር ቤት ለማሰራት ጥረት አድርጎ ነበር ያሰርቶ ነበር ጉዛራ ወይም ኢን ፍራንስ ላይ ማለት ነው። ምንድነው የተለያዩ ፓወር ስልጣን ላይ ለመውጣት የሚደረጉ ሽኩቻዎችን የሚደረጉ በንጉሶች ላይ የሚደረጉ እርስ በርስ ስልጣን ለመያዝ የሚደረጉ ምቀኝነቶችን ለማስወገድ ሲል የንጉሶችን እስር ቤት ጉዛራ ላይ ኢምፔረር ሳርሳ ድንግል አሰርቷል ማለት ነው። ኢምፔረር ሱሴኒዮስ also tried to establish his capital in near surrounding of Gondar like at ቆጋ ጎርጎራ ደናቃዝ እና አዛዙ የሚባል ቦታ ላይ ካፒታል establish ለማድረግ ሞክሯል ማለት ነው። ይሄም apart from this it is mostly known that the actual beginning of Gondar period or Gondarian period was from its foundation as a permanent capital in 1636 by Emperor Fasilides ማለት ነው። ስለዚህ that continued up to the beginning of ዘመነ መሳፍንት። ስለዚህ ዋናው የጎንደሪያን ፔሪድ የሚባለው actual period of ጎንደሪያን ፔሪድ የሚባለው ግን ዋናው ፐርማነንት ካፒታል ጎንደር ላይ ከተፈጠረ በኋላ ነው በኢምፔረር ፋሲለደስ ማለት ነው። ስለዚህ ዋናው the beginning of Gondarian period ወይም the Gondarian period ምንለው በማን ነው ያለው የተመሰረተው በፋሲለደስ ነው ማለት ነው። Among 10 emperors ruled during the Gondarian period the kingdom achieved its glory during the reign of first 3 successive emperors ፋሲለደስ ዮሐንስ and ኢያሱ ማለት ነው። ስለዚህ ዮሐንስ ፈርስት and ኢያሱ እና ስለዚህ ፋሲለደስን ጎንደርን 10 ተከታታይ መሪዎች ማርተውታል። ነገር ግን ከ10 ውስጥ ዋና ጎንደር ላይክ ግሎሪዋን ወይም የበላይነቷን አቺቭ ማድረግ የቻለችው በእነዚህ በሶስቱ በፋሲለደስ በዮሐንስና በኢያሱ የንግስና ዘመን ላይ ነበረ ማለት ነው። Among the major reforms during this period were restoration of Orthodox faith, the establishment of royal prisons of Ambawani to solve the rivalry
ፕሮብሌምስ ኦፍ ባይ ፋሲለደስ ማለት ነው። ስለዚህ ዋና ማጆር ሪፎርሞቹ ዋና በዚህ ፔሪዮድ ጊዜ ከተደረጉ ዋና ንቅናቄዎች ውስጥ አንዱ ምንድነው የኦርቶዶክስ እምነት እንደገና ሪስቶር መሆንም እና መጠናከርም ጭምር ነው። ሁለተኛው ደግሞ ምንድነው ቅድም እንዳልነው ፋሲል በእንትና አተምት እየተደረገ የነበረው የተለያዩ ፓወር ሪቨላሪ ፕሮብሌሞችን የተለያዩ ስልጣንን ለመያዝ የሚደረጉ ፍክክሮችን ለመቅረፍ ሲባል ተጀምሮ አተምት ሲደረግ የነበረው እንትን ማለት ነው። አተምት ሲደረግ የነበረው በኢምፔረር ሳርጻ ድንግል ይሄው አተምት ቱ ሮያል ካምፕ አት ጉዛራ ወይም ኢንፍራንስ ይላል እና በሳርጻ ድንግል አተምት እየተደረገ የነበረው ለመገንባት ይሄ ሮያል ፕሪዝን በፋሲለደስ እንደገና ጠንከር ተደርጎ በፋሲለደስ ዘመን ተገንብቷል ማለት ነው። ስለዚህ ንጉሶች እዛ እየሄዱ ይታሰሩ ነበር። ኢምፔረር ዮሐንስ ባይ አላርሚንግ the progress of Islam as he allied with Muslim world called a council and decided to establish አዲስ ዓለም at separate quarter for as a separate quarter for Muslim ማለት ነው። ስለዚህ ኢምፔረር ዮሐንስ ከሙስሊሞች ጋር ከሙስሊም ወርልዱ ጋር ግንኙነት ነበረው እና ሴፓሬት ኳርተር አዲስ ዓለም ላይ ለሙስሊሞች ሴፓሬት ኳርተር እንዲኖራቸው በማድረግ እስላምን አላርም አድርጓል ማለት ነው። ዘ ፕሮግረስ ኦፍ እስላምን ሞር እንትን ማሻሻል ወይም ማፋጠን ችሏል። ዱሪንግ ዘ ሬን ኦፍ ኢያሱ ኤ ሲስተም ኦፍ ላንድ ሜዠርመንት ዋዝ ኢንትሮዲዩስድ ኢን በጋ ምድር ማለት ነው። ፍትሐ ነገሥት ሪቫይዝ ተደርጓል። ላንድ ቴነር ሲስተም የተለያዩ የመንገድ የመሬት ይዞታ ሲስተሞች ታክስ የተለያዩ ግብሮች እና customs was reformed እነዚህ ሪፎርም ተደርጓል። after the Oromo population expanded into the central and the northern part of Ethiopia the Oromo warriors widely participated in central army of Gondar ማለት ነው። ስለዚህ የኦሮሞ ፖፑሌሽን በጣም ኤክስፓንድ ወደ ሴንትራል ፓርት እና ወደ ኖርዘርን ፓርት ኦፍ ኢትዮጵያ ኤክስፓንድ እየሆነ ሲመጣ የኦሮሞ ጦረኞች የተለያዩ በሴንትራል አርሚ ኦፍ ጎንደር ላይ ፓርቲሲፔት ሆነዋል ማለት ነው። ስለዚህ ተዋህዷል ህዝቡ በጦርነት ምክንያት የኦሮሞ ፖፑሌሽን ሙቭመንት እንግዲህ የሚስፋፋው አንዱ ምክንያት ምንድነው ጦርነት ነው። ተዋር ነው ብለናል እንዳሳለፍ ነው። ስለዚህ በጦርነት ምክንያት ገብተው ሰፍረው ነበር ማለት ነው። during this period relatively good degree of integration between surviving Christian communities of Shawa and the Oromos were reformed ማለት ነው። ስለዚህ ኦሮሞዎች ደግሞ ከተቆጣጠሩ በኋላ ቦታውን ፒስፉሊ ከቦታው ከማህበረሰቡ ሰዎች ጋር አብረው ስለሚኖሩ ካልቸራቸውን ሼር ስለሚያደርጉ እዛው ሰርቫይቭ ካደረጉ ክርስቲያን ኮሚኒቲዎች እና ላይ ከመጡ ኦሮሞዎች ጋር የነበረው ኢንቲግሬሽን አሪፍ የሚባል ነበር ማለት ነው። at the beginning unlike their predecessor the Gondarian ኢምፔረርስ ሊድ ሌዘር ላይፍ ማለት ነው። ስለዚህ መጀመሪያ አካባቢ ላይ ከዚህ በፊት ከቀዳሚያቸው ላይ በማይመሳሰል መልኩ የጎንደሪያን ፔሪድ ኢምፔረሮች ሌዘር ላይፍ ነበር ሲመሩ የነበረው በስልጣን ቆይታቸው ላይ ማለት ነው። ይሄ ማለት ምንድነው ስልጣናቸውን በአግባቡ አይጠቀሙም ነበር ማለት ነው። ላይክ ስልጣናቸውን እንደ ትርፍ ጊዜ የለም ከስራ ሰዓታችን በትርፍ ጊዜ የምናደርገው ተግባር የለም በክፍት ሰዓታችን ምናምን ላይክ ስልጣኑን ልክ እንደዛ ነበር ሲጠቀሙት የነበረው። however after the period of Iyasu life in the court Gondar affected by internal political instability and it has come to known as Byzantine politics ስለዚህ በቤዛንታይን ፖለቲክስ ምክንያት ጭራሽ ባስ ብሎ ማለት ነው። ይሁን እንጂ እንዲ ሌዘር ላይፍ ይምሩ እንጂ ጭራሽ ከኢያሱ በኋላ የጎንደር ፖለቲካ በጣም አፌክት እየሆነ መጣ በኢንተርናል ፖለቲካል ኢንስታቢሊቲ ማለት ነው። የጎንደር ፔሪድ ውስጣዊ በሆኑ የፖለቲካ ያለመስማማቶች በጣም አፌክት እየሆነ መጣ ማለት ነው። ላይክ ቤዛንታይን ፖለቲክስ እንለዋለን። ይሄን ፖለቲክስ ላይ ቤዛንታይን ፖለቲክስ ምንድነው የሚለው እዚህ ጋር ይጠቅማችሁና እና በቤዛንታይን ፖለቲክስ ምክንያት የጎንደሪያን ፔሪድ በኢንተርናል instable political instability affect ሆነ ማለት ነው። it was characterized by and Gondar became a center of intrigues short-lived monarchs assassinations instabilities chaos ስለዚህ ይሄ በቤዛንታይን ፖለቲክስ ምክንያት የተፈጠረው ፖለቲካል ኢንስታቢሊቲ የጎንደርን ፔሪድ በዛን ጊዜ በምን ካራክተራይዝ ይደረግ ነበር? ጎንደር became a center of intrigue የተለያዩ ሲክሬት የሆኑ ፕላኖች ያሉ ውጭ ማንንም ማያውቃቸው ፕላኖች ማለት ነው
እነዚህ ላይ እየተፈጠሩ መጡ። ሾርት ሊቭድ ሞናርክስ የተለያዩ ገዢውን ንጉስ መግደል በመርዝ እናየዋለን ወደፊት በተለያዩ መርዞች መግደል አንዱ ይሾማል ይገደላል። በቃ ስለዚህ ሾርት ሊቭድ ሞናርክስ ማለት በቃ ለትንሽ ጊዜ ብቻ የሚመሩ ገዢዎች የተለያዩ አሳሲኔሽን ሰው መግደል ኢንስታቢሊቲ አለመረጋጋቶች እነዚህ ቻኦስ በጣም ከቁጥጥር ውጭ የሆኑ ችግሮች በጣም ዋይድ እያደረጉ መጡ። ኩዴታ የተለያዩ መፈንቅለ መንግስቶች እንደ ፖይዝኒንግ ኦፍ ኪንግ ባይ ፓወር ክላሚናንትስ። ስለዚህ እነዚህ በፓወር ክላሚናንቶች ወይም ስልጣን የሚገባው አካል ለእንትና ነው። ስለዚህ እንትና ወርዶ እንትና መግባት አለበት፣ አይ እንትና ይበቃዋል መውረድ አለበት፣ እንትና ይግባ፣ እንትና ንጉስ ላይ ይቀመጥ ምናምን በሚሉ አካላቶች በቃ የነገሰውን ንጉስ በመርዝ መግደል ማለት ነው። መመረዝ ንጉሶችን በእነዚህ አማካኝ በጣም እንዲህ አይነት በጣም አስከፊ ነገሮች እየተስፋፉ እና እየተንሰራፉ መጡ ማለት ነው። the assassination of ኢያሱ the great open the beginning of instability ማለት ነው። ዋነኛው ይሄ instability ያለመረጋጋት ግሬት ኮዝ ምንድነው ስን the assassination of ኢያሱ ነው። የኢያሱ ከስልጣን መወገድ ወይም መገደል ነው ማለት ነው። ኢያሱ the great was assassinated by faction led by his son ተክለ ሃይማኖት። ስለዚህ ኢያሱ በማን ነው ከስልጣኑ የተወገደው ስንል በልጁ የሚመራ ፋክሽን ወይ ላይክ የሱን አስተሳሰብ በሚቃረኑ ቡድን ነው ማለት ነው። በልጁ በተክለ ሃይማኖት የሚመራ ተክለ ሃይማኖት was crowned in the spring of 1706 before the days of his father and was in turn assassinated by ቴዎፍሎስ። ልክ ይሄም ወደ ስልጣን ከመጣ በኋላ አባቱን ገሎ እንደገና በቴዎፍሎስ አሳሲኔት ተገደለ ማለት ነው። ቴዎፍሎስ was again killed by ዮስቶስ who was also poisoned and replaced by ዳዊት። ስለዚህ እንዲህ ሾርት ሊቭድ ሞናርክ አላለም። ንጉሶቹ ነጋሾቹ ለትንሽ ጊዜ ነው ስልጣን ላይ የሚቆዩት። አንዱ ይገደላል፣ አንዱ በመርዝው እንደገና በዳዊት ተተካ who himself was fallen to poisoning and replaced by ባካፋ። እንደገና በባካፋ ተተካ፣ ይሄም ተመርዞ ተገሎ ባካፋ tried to bring stability with support of his Oromo warriors and his formidable queen ምንተዋብ of ቋራ። በሚስቱ በምንተዋብ of ቋራ ወይም በንግስት ምንተዋብና በተለያዩ በኦሮሞ ዌረሮች ጦረኞች ታግዞ ትንሽ ስታቢሊቲ ለመፍጠር ሞክሮ ነበር ባካፋ ትንሽ ማለት ነው። with incapacitation of her husband around 1728 the beginning from 1728 to 1768 the Gondarian court politics was dominated by famous queen እቴጌ ምንተዋብ together with her brother ወልደ ልዑል ማለት። ስለዚህ እንደገና ባካፋም ስታቢሊቲ ሪላቲቭሊ ትንሽ መረጋጋቶችን ለማምጣት ሞክሮ ነበር። ግን እሱም እንግዲህ ተገደለ ማለት ነው፣ ከስልጣኑ ተወገደ። ስለዚህ የስልጣኑን የባሏን መገደል ተያይዞ የፖለቲካል እንትኑ በማን ነበር ዶሚኔት ተደረገው? በፌመስ ኪን እቴጌ ምንተዋብ ነበር ማለት ነው። በዛ ሰዓት ከማቀር እንትን ታግዛ ከወንድሟ ከወልደ ልዑል ጋር አንድ ላይ በመተባበር የዛን ዘመን እንትን ፓወሩን ዶሚኔት ማድረግ ችላ ነበር ማለት ነው። he remained a pillar of a kingdom until his days ማለት ነው። ስለዚህ ለግዛቱ ላይክ እንደ ፒለር እንደ ምሰሶ የሚያገለግል ሰው ነበር ወልደ ልዑል ማለት ነው። he dominated the reign of ኢያሱ። ስለዚህ በኢያሱ ንግስና ዘመን ራሱ ፖለቲካውን እና በኢዮአስ የንግስናም ዘመን በተከታታይ በእነዚህ በኢዮአስ እና በኢያሱ የንግስና ዘመን ላይ ዶሚናንት ፖለቲካው ማን ያዘው ስንል ወልደ ልዑል ነበር ማለት ነው ሲጫወት የነበረው። at the days of ወልደ ልዑል however ምንተዋብ was challenged by her ወሎ ኦሮሞ daughter in law ዋቢ ወይም ውብት አሚቶ her baptized name was በርሳቤ። ስለዚህ ከወልደ ልዑል የወልደ ልዑልን ሞት ተከትሎ ምንተዋብ ብቻዋን ቀረችና አቅም እያነሳት መጣ። ቀደም ከኪን ምንተዋብ ከወንድሟ ጋርና ከኦሮሞ ዌረሮች ጋር አንድ ላይ በመተባበር ነበር እንትን ላይክ ዶሚናንት መሆን የቻለች። ነገር ግን አሁን የወንድሟን ሞት ተከትሎ ቻሌንጅ የተደረገች መጣች ማለት ነው። በልጇ ሚስት በዋቢ ውቢት በዋቢ ወይም በውቢት አሚቶ ወይም በክርስትና ስሟ በርሳቤ ክርስትና ስትነሳ በወጣላት ስም በርሳቤ ተብላ በመተጣራዋ የልጇ ሚስት
ቻሌንጅ የተደረገች መጣች ማለት ነው። ያ ማለት በፖለቲካል ዶሚናንሲውን እቺ እየተቆጣጠረቻት መጣች ማለት ነው። ዊዝ ሰፖርት ኦፍ ሀዝ ብራዘር ብሪሊ እና ሉቦ። ስለዚህ እቺ የልጇ ሚስት የምንተዋብ የልጇ ሚስት ወይም ውቢት በወንድሟ በብሪሊ እና በሉቦ ታግዛ የፖለቲካል ዶሚናንሲውን እየተቆጣጠረችባት ወይም እሷን ቻሌንጅ እያደረገቻት መጣች ምንተዋብን ማለት ነው። In reaction ምንተዋብ invited ራስ ሚካኤል ሳኡል of ትግራይ to support her against the ወሎ ማለት ነው። ስለዚህ ወሎ ኦሮሞ ላይ ያለችዋን ዳውተር ኢንሎዋን የሷን እንትን ለማለት ላይክ እንደ ካውንተር ምላሽ ለመስጠት ወይም የሷን ዶሚናንሲ ዊክን ለማድረግ ራስ ሚካኤል ሳኡልን ከትግራይ ጠራችሁ ማለት ነው። ለምን ሰፖርት እንዲያደርጋት ማለት ነው። her against ወሎ ማለት ነው። ወሎችን against እንዲያደርግላት ሰፖርት አለ ከጎኗ እንዲቆም ራስ ሚካኤል ሳኡልን ከትግራይ ጠራችሁ ማለት ነው። after the days of ምንተዋብ ኢዮአስ አስክድ ራስ ሚካኤል to return to ትግራይ። ስለዚህ ራስ ሚካኤል ከመጣ በኋላ ትንሽ ያው ፖለቲካ መረጋጋቶችን ምናምን ራስ ሚካኤል የሚባለው ሰውዬ በጣም ፓወርፉል ነው። በጣም ጡንቻው ፈርጣማ የሆነ ሰው ነበር እና ወዲያው መጥቶ ለማረጋጋት ችሏል ያለውን ሲቹዌሽን። ነገር ግን ከእቴጌ ምንትዋብ ሞት በኋላ ኢዮአስ እንዲወጣ ፈልጎ ነበር ራስ ሚካኤል። በቃ ስራን ጨርሰሃልና ሂድ ሲለው አልተመቸውም። በዛ ሰዓት ራስ ሚካኤል እንዴት ሂድ ይለኛል ምናምን ብሎ አልተመቸውም ማለት ነው። ስለዚህ ኢዮአስ እንዲሄድ ፈልጎ ነበር። ይሄ ደግሞ መሄድ አልፈለገም። ስለዚህ he refused and killed ኢዮአስ himself ማለት ነው። ገደለው። እንዴት ሂድ ትለኛለህ ምናምን ነገር ብሎ ገደለው ማለት ነው። put 17 years old man ዮሐንስ the second on the power ማለት ነው። ስለዚህ ኢዮአስን ገሎ የ70 ዓመት ሽማግሌ ስልጣኑ ላይ አስቀመጠ ማለት ነው። immediately when ዮሐንስ the second showed his comfort ራስ ሚካኤል killed him እንደገና ወደ ስልጣን ያመጣውንም ሽማግሌ ገደለ። and put his son under throne name ተክለ ሃይማኖት ዘሰከንድ እንደገና ተክለ ሃይማኖት ዘሰከንድን ስልጣኑ ላይ አንዱ ይሄን ገሎ ሽማግሌውን ቅድም የሾመውን ሽማግሌ ገሎ እንደገና የሱን ልጅ ተካ ማለት ነው። on power this opened the way to the era of lord or ዘመነ መሳፍንት የዘመነ መሳፍንት ጊዜ። ያ ማለት ፓወሩ የሚሾመው አካል ላይክ ዝም ብሎ ለስም ነው እንጂ ወንበሩ ላይ ቁጭ ለማለት ያክል ነው እንጂ ምንም ፓወር የሌለው እንደፈለገ በሌላ አካል ማኒፑሌት የሚደረግ የሚቀያየርበት አያችሁ ይገለዋል። አላስፈላጊ ሰው ይሄ የሆነ በኩሉ አልተመቸኝም ያወርደዋል በልጁ ይታከዋል ምናምን። ልክ ይሄ ፔሪየድ ዘመነ መሳፍንት ይባላል እና አክቹዋል ፓወሩ በሞናርኪው ወይም በገዢው እጅ ያልሆነበት ፔሪየድ እንዲፈጠር ምክንያት ሆነ ማለት ነው። እና ስለዚህ እና ዘመነ መሳፍንትን እናየዋለን ምን ይመስላል የሚለው ጎንደር አቺቭመንት። ስለዚህ ጎንደር በቆየችበት ጊዜ ያመጣቸው አቺቭመንቶች አሉ እና እነሱ ምንድናቸው የሚለውን እናያለን። ጎንደር ቢከም ሴንተር ኦፍ ስቴት አድሚኒስትሬሽን ለርኒንግ ኮሜርስ ኤጁኬሽን አርት ኤንድ ክራፍትስ ፎር ሞር ዛን 2 centuries ማለት ነው። the first 3 kings were successful not only in political affairs እነዚህ ቅድም የጠቀስናቸው ፋሲለደስ ዮሐንስ እና ብለን የጠቀስናቸው ሶስቱ እንትኖች ሞናርኮች ላይክ በፖለቲካው ብቻ አልነበረም አቺቭ ያደረጉ የነበረው ነገር ግን በተለያዩ በካልቸራል ዴቨሎፕመንቶች achieve አድርጓል ማለት ነው። ጎንደር had great influences on countries cultural developments. This enable ጎንደር to repeat the splendor of አክሱም and ላሊበላ። ስለዚህ ጎንደር የተለያዩ በሀገሪቱ ላይ ባሉ ባህላዊ እድገቶች ላይ ትልቅ የሆነ ጫና ማሳደር ችላለች። ስለዚህ የተለያዩ የአክሱምና የላሊበላን ድምቀት እንደገና መመለስ ችላለች ማለት ነው። ጎንደር እንደገና መድገም ችላለች። the cultural achievements of the period lead some writers to describe Gondarian period in history of Ethiopian Renaissance ማለት ነው። ስለዚህ በኢትዮጵያ ሬኔሳንስ ታሪክ ውስጥ የጎንደር ስም እንዲነሳ ሆኗል። በምን ምክንያት? ጎንደር ባላት በካልቸራል አቺቭመንት ምክንያት አንዳንድ ራይተሮች የጎንደሪያን ፔሪየድን በኢትዮጵያ ንቅናቄ በሬኔሳንስ ጊዜ ላይክ የጎንደሪያን ፔሪየድም እንዲካተት ምክንያት ሆኖታል ማለት ነው። አርኪቴክቸር ላይ ስናይ when Gondar served as a permanent capital for about 150 years, Ethiopian king built significant secular buildings like castles እና እንግዲህ ጎንደር
ፐርማነንት ካፒታል ከሆነችበት ጊዜ በኋላ ለ150 ዓመታት ማለት ነው የኢትዮጵያ ንጉሶች የተለያዩ ግንባታዎችን ገንብተዋል። ላይ ካስተል፣ ብሪጅስ፣ ሬዚደንስስ፣ ባዝ፣ ላይብረሪ፣ ታወር፣ ማማዎችን፣ የፎርቲፊኬሽን የተለያዩ ማማዎችን እንዲሁም ምሽጎችን ይገነቡ ነበር ማለት ነው። ስለዚህ እነዚህ ተገንብተዋል በዛን ጊዜ ማለት ነው። ስለዚህ በግንባታ በአርኪቴክቸሯም በጣም የታወቀች ነበረች። ራውንድ ኤንድ አንናውን ሼፕ ኦፍ ቸርችስ የተለያዩ ክብ የሆኑ እና ሼፓቸው ላይ ይሄ ነው ተብሎ እንትን ለማለት አዳጋች የሆኑ ቸርቾች በጣም በአርኪቴክቸሩ በጣም እንትን ከማለቷ የተነሳ ማለት ነው የተለያዩ በእነዚህ ግንባታዎች ይታወቁ ነበር። ኢን ሲቲስ ኮምፓውንድ ዘ ሞስት ኢምፕሬሲቭ ቢልዲንግ ናውን አስ ፋሲል ግንብ ማለት ነው። ስለዚህ ሞስት ኢምፕሬሲቭ የሆነው ቢልዲንግ ፋሲል ግንብ ነው፣ የፋሲል ግንብ ነው ማለት ነው። there are different palaces corresponding to Emperor ፋሲለደስ፣ ዮሐንስ እና ኢያሱ፣ ዳዊት፣ ባካፋ and regent queen ምንተዋብ እና የተለያዩ ፓላሶች ቤተ መቅደሶች ነበሩ ማለት ነው። The Gondarian architecture would have started before the reign of Emperor Fasilides during the reign of Emperor Sartsa Dengel at about 1586 ማለት ነው። ስለዚህ የጎንደሪያን አርኪቴክቸር የጀመረው ምንም እንኳን ጎንደር ላይክ ፎርም የሆነችው በኢምፔረር ፋሲለደስ ጊዜ ቢሆንም ዋናው ጎንደሪያን ፔሪድ ነገር ግን የሱ አርኪቴክቸር የጀመረው በእንትና ጊዜ አይደለም፣ በፋሲለደስ ጊዜ አልነበረም፣ በሳርጻ ድንግል ጊዜ ራሱ ነበር ማለት ነው። አትጉዛራ ኒር ኢን ፍራንስ ላይ ያው ሞክረናል፣ አተምት ሲያደርግ ነበር ብለናል አይደል? ስለዚህ በሳርጻ ድንግልም ጊዜ የተለያዩ አርኪቴክቸሮች ነበሩ ማለት ነው። even it goes back to the reign of ለብነ ድንግል even እስከ ለብነ ድንግል ጊዜ ራሱ ከሳርጻ ድንግል በፊት ራሱ ላይክ ትንሽ እንትኖች አርኪቴክቸሮች ነበሩ። ዛት is pointed oval dome over the center of church of ባህረ ግንብ ሚካኤል considered as built by him ማለት ነው። ስለዚህ በለብነ ድንግል የተሰሩ በቤተ ክርስቲያኑ ላይ ያሉ ክብ የሆኑ ጣሪያዎች አሉ ላይክ ቤተ ክርስቲያኖች ላይ እንዲህ መሃል እንዲህ ክብ ሆነው የሆነ የስፌር ግማሽ ነገር የሆነ የኳስ ግማሽ የሚሆን ጣራ ይሰራ አይደል እንዲህ ከፍ ተደርጎ። ስለዚህ እነዚህ ጣራዎችም ቤተ ክርስቲያኖች ላይ በለብነ ድንግል እንደተሰሩ ይነገራል። ስለዚህ የጎንደር አርኪቴክቸር ኢቭን በለብነ ድንግል ጊዜ ራሱ እንደነበረ ምክንያት ይሆናል ማለት ነው። ፋሲለደስ ካስትል አርኪቴክቸራል ስታይል usually have two style and almost square እና የፋሲለደስ ደግሞ የግንባታ እንትኖቹ አርኪቴክቸሮች ስታይሎቹ ስናይ ሁለት እርምጃ ሆኖ almost square ይሆኑ እና ሰርኩላር ዶምድ ኮርነር ታወር ያላቸው ወይ ሰርክል ሆኖ ክብ የሆነ ኮርነር ማማ ያላቸው ኖት ኦንሊ ካስትል ያላቸው እንትኖች ነበሩ ማለት ነው፣ ግንባታዎች ነበሩ። ኖት ኦንሊ ካስትልስ ብሪጅስ ቢልዲንግ ዲድ ኖት ኦሪጂኔትድ ዊዝ the reign of ፋሲለደስ በፋሲለደስ ጊዜ አልነበረም። ቢልዲንግ ብቻ አልነበረም ኢቭን እንትን ራሱ የተለያዩ ብሪጆች ድልድዮች ራሱ ከፋሲለደስ በፊት የነበረ ታሪክ አላቸው ነው። rather Emperor ሳርጻ ድንግል is said to have built a very fine bridge near his palace at ጉዛራ። ስለዚህ በቤተ መቅደሱ አካባቢ ብሪጅ እንደሰራ ድልድይ እንደተሰራ ይነገራል ማለት ነው ሳርጻ ድንግል። and Emperor Susenyos likewise erected a bridge over Blue Nile at አላታ። ስለዚህ በብሉ ናይል ላይ ኢምፔረር ሱሴኒዮስም ብሪጅ እንዳቆመ ይነገራል ማለት ነው። ስለዚህ ከዚህ የምንረዳው ምንድነው የጎንደር አቺቭመንቱ የተለያየ በአርኪቴክቸሩ በፋሲለደስ ጊዜ ብቻም ሳይሆን ከዛ በፊትም ታሪክ እንደነበራት የአርኪቴክቸር ማየት እንችላለን። painting with wealth of religious paintings on manuscripts and on wood ornament, weapons and other accessories, especially the churches built by Queen Mintawa were known by a beautiful painting crosses and artworks ማለት የተለያዩ ፔይንቲንጎችን ስናይ ስዕሎችን ስናይ በተለያዩ በሪሊጂየስ ማኑስክሪፕቶች ጽሁፎች ላይ በቀለም ያደምቁት እንደነበረ እና የተለያዩ እንጨቶች ላይ የተለያዩ ቀለሞችን በመጠቀም እንዲህ ጌጣጌጦችን ላይ ምናምን ያስውቡ እንደነበረ የጦር መሳሪያቸውን በቀለም ያስውቡ እንደነበረ
እና ነበረ ማለት ነው። the church was built by ኪዩን ምንተዋብ ኢቭን በኪዩን ምንተዋብ የጊዜ የተገነባው ቸርች በተለያዩ ቢዩቲፉል በሆኑ ፔንቲንጎች እና ክሮሶች የተለያዩ መስቀሎች ምናምን የተለያዩ ጥበባዊ በሆኑ ስራዎች የደመቀ እንደሆነ ነበር ይነገራል ማለት ነው። ስለዚህ ፔንቲንጉም ላይ የተካኑ ነበሩ ማለት ነው። እና ይሄ ፒክቸር ማየት ትችላላችሁ በኢምፕሬስ ምንተዋብ ጊዜ የተሰራው ፓላስ ነው ማለት ነው። ሊትሬቸሩ ላይ ስናይ ስነ ጽሁፉ ላይ the imperial and the provincial scriptoria produced a great number of manuscripts beside the gospel። ስለዚህ የንጉሱ የማተሚያ ቤቶች እና እነዚህ ኮፒ ቤቶች በዛን ጊዜ የነበሩ በንጉሰ ነገስቱ ጊዜ የነበሩ እነዚህ ላይክ ማኑስክሪፕቶች ምናምን የሚታተሙባቸው ቦታዎች ግሬት ነምበር ኦፍ ማኑስክሪፕቶችን ፕሮዲዩስ ሲያደርጉ እንደነበረ ጽሁፎች ስነ ጽሁፎች ምናምን ፕሮዲዩስ ያደርጉ እንደነበረ ይነገራል። ቢሳይድ ከዚህም ባሻገር ደግሞ የተለያዩ ጎስፔል ኤንድ ሚራክል ኦፍ ሜሪ የዛኔ የተጻፉ ማኑስክሪፕቶች ናቸው። the life of Ethiopian saint and the life of Ethiopian saint and litany and many other kind of illuminated manuscripts were produced ማለት ነው። produced Gondar is also known for its traditional medicine music and pottery ማለት ነው። ስለዚህ ጎንደርም በተለያዩ ባህላዊ የሆኑ በመድኃኒቷ ታዋቂ ነበረች፣ ባህላዊ በሆኑ ሙዚቃዎች ታዋቂ ነበረች እና በተለይ በፖተሪ በሸክላ ስራ ምናምን በእደ ጥበብ ምናምን በእጅ ስራዎቿ ታዋቂ ነበረች ማለት ነው። ትሬድ ኤንድ አርባናይዜሽን ይህንን ስናይ in the early days Gondar was a commercial center that connected long distance trade routes of southern region with ምጽዋ and መተማ in Ethiopia Sudan border ማለት ነው። ስለዚህ ጎንደር በዛን ጊዜ የሳውዘርን ሪጅን ኦፍ ምጽዋን ከመተማ ጋር ያለውን የሎንግ ዲስታንስ ትሬድ ተቆጣጥራ እንደ ኮሜርሻል ሴንተር ታገለግል እንደነበረ ያሳያሉ ማለት ነው መረጃዎች። ጎልድ ኤንድ ሳልት ወር used as the currency in the market ጎልድ እና ሳልት ነበረ ለመገበያ የሚጠቀሙት as a medium ማለት ነው። the appearance of daily market was unknown ያው ናውን ማለት the appearance of daily market ማለት ነው። ሁሉ ጊዜ ንግድ ታዋቂ ነበር ማለት ነው በጎንደሪያን ፔሪድ ጊዜ። with the spread of urbanization the city became residence of foreign communities like Indians, Greeks እና Armenians። ስለዚህ አርባናይዜሽን በጣም ከመስፋፋቱ የተነሳ ጎንደሪያን ፔሪድ ለህንዶች ከግሪክ እና ከአርሜኒያን ለሚመጡ ሰዎች እንደ ሬዚደንት እንደ መኖሪያ አገልግላ ነበር ማለት ነው። ታገለግልም ነበር። its total number of population reached በጣም ብዙ ከ60 ሺህ እስከ 70 ሺህ ምናምን የነበረበት ጊዜ እንደነበረ ያሳያል ማለት ነው። in addition to its political and commercial important it served as a religious center of Christian, Muslim and ቤተ እስራኤል ወይም ጂውሽ ማለት ነው። ስለዚህ ከተለያዩ ፖለቲካል እና ከንግድ እንትኑ ኢምፖርታንሱ ባሻገር ለተለያዩ ለሃይማኖቶችም ሴንተር ሆኖ አገልግሏል። ለክርስቲያን፣ ለሙስሊም እና ለአይሁድ ሃይማኖት እንደነበሩ ያሳያል። mainly it served as a center of Ethiopian Orthodox Church ማለት ነው። ግን በዋናነት ከነዚህ እምነቶች ውስጥ ዋና ለኢትዮጵያ ኦርቶዶክስ ቸርች ነበረ ሴንተር ሆኖ ሲያገለግል የነበረው። ሬዚዳንስ ኦፍ አቡን እንደ ለተለያዩ አቡኖች እና ሄሎጨጌዎች ሬዚዳንስ ነበረ ማለት ነው፣ መኖሪያ ነበረ። until the mid of 19th century many orthodox churches served as education centers known by excellence in teaching አቋቋም ማለት ነው። እና የተለያዩ ሊትራጂካል chanting was centered at ጎንደር የተለያዩ ላይክ የሃይማኖታዊ መዝሙሮች እንትን ዜማዎች ምናምን ጎንደር ላይ ነበረ እንትን ሲፈልቁና የዛኔ ነበር እንትን ሲደረጉ የነበረው እና ማኒፕሌት ሲደረጉ ፎርም ሲደረጉ የነበረው እና ከዚህ ምን እንረዳለን? የኢትዮጵያ ኦርቶዶክስ ቸርች ዋና ሴንተሩን ጎንደር ለኢትዮጵያ ኦርቶዶክስ ቸርች ዋና ሴንተር እንደነበረች
መረዳት እንችላለን ማለት ነው። ስለዚህ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ያው ሰብስክራይብ ስታደርጉ ላይክ ስታደርጉ እናንተ ቪዲዮን በዩቲዩብ አልጎሪዝም ውስጥ እንደምንላችሁ ዩቲዩብ ይሄ ቪዲዮ ለሰው ይጠቅማል ማለት ነው እያለ በደንብ እንትን ይለዋል። ለተማሪዎች ተደራሽነቱን ሰፋ ለማድረግ ይጠቅመዋል። ስለዚህ ቪዲዮን ሰርች አድርጋችሁ ምናምን እስከሄዳችሁ አይቀር የሰከንድ ስራ ነው። ሰብስክራይብ ማድረግ ላይክ ማድረግ የሰከንድ ስራ ነውና ሰብስክራይብ እና ላይክ ማድረግ አትርሱ። እና ለኛም ብርታት ነው፣ ለእናንተም ደግሞ ላይክ ጥሩ ቪዲዮዎችን ከዚህ በኋላ እንድናዘጋጅላችሁ ይረዳናልና ሰብስክራይብ አድርጉ። ምናልባት ቪዲዮ ዳውንሎድ አድርጋችሁ እየተከታተላችሁ ያላችሁ ተማሪዎች ቻናል ውስጥ ገብታችሁ የቻናሉን ምልክት በመንካት ሰብስክራይብ ማድረግ አትርሱ። ሰላም ቆዩ።